ቦሌ መድኃኔዓለም ጋር ተገኝቻለሁ። የምታዩት ኤድና ሞል አደባባይ ነው። ከኤድና ሞል አደባባይ ደግሞ ዲማ ሆፕ ስቴት እያስገነባ ያለው እጅግ በጣም ቅንጡና ሌግጀሪ አፓርትመንት አለ። ከኤድና ሞል አደባባይ በቅርብ ርቀት ማለት ነው። አለምነሽ ፕላዛ ቀጥሎ ታዲያ የንግድ ሱቆችና መኖሪያ ቤት አፓርትመንቶችን በቦሌ መድኃኔዓለም ኤድና ሞል ፊት ለፊት ወይም ደግሞ ቦሌ ሃይ ስኩል ጋር ከፈለጋችሁ ዲማ ሆፕ ስቴት ከካሬ ጀምሮ የንግድ ሱቆችንና መኖሪያ ቤት አፓርትመንቶችን ደግሞ ከባለ 1 መኝታ እስከ ባለ 4 መኝታ እየሸጠ ይገኛል ማለት ነው። ከግራውንድ እስከ 6ኛ የምትፈልጓቸውን የካሬ አማራጮች ለኢንቨስትመንት በጣም ተመራጭ የሆኑ ሱቆችን እየሸጥን ነው የምንገኘው። መኖሪያ ቤት ደግሞ ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ25% ቅድመ ክፍያ አለያ ደግሞ ሙሉ ስትከፍሉ እስከ 20% ቅናሽ አድርገን ለገስት ሃውስና ለኑሮ ተመራጭ በሆነው በቦሌ ኤድና ሞል እየሸጥን እንገኛለን። ከእናንተ የሚጠብቀው ዋትስአፕ ላይ ኮንታክት አድርጋችሁን ሙሉ ፍሎር ፕላንና ፕሮግረስ ሌብሉን ሼር እናደርግላችኋለን። ታዲያ የምትፈልጉትን የንግድ ሱቅና ለገስት ሃውስ ወይም ደግሞ ለመኖሪያ ከፈለጋችሁ መኖሪያ ቤት አፓርትመንቶቹን ዛሬውኑ የግላችሁ ማድረግ ትችላላችሁ ማለት ነው። ለበለጠ መረጃ እታች ባለው ስልክ ብትደውሉልን ሙሉ መረጃ እንሰጣችኋለን። መልካም ጊዜ።